ያጥሮፋ አትስማሽ አትስማሽ ድንግል ትቅረብሽ ያጥሮፋ አትስማሽ አትስማሽ ድንግል ትቅረብሽ ያጥሮፋ እንግዲህ ምን ልበል እንግዲህ ምን ላውራ እጅም ባፍ ያስቻነኝ የአማኑኤል ሥራ እንግዲህ ምን ልበል እንግዲህ ምን ላውራ የሆነ ባህሪ ሊኖረው ይችላል የራሱ ነገር ሊኖረው ይችላል እና እኔ ደግሞ በጣም ምንም ቢሆን ያራዳ ልጅ ነኝና ሳይ ስመለከት የተሳሳትኩት ነገር እንዳለ ገባኝና በሰው ፊት በግልጽ ይቅርታ ጠየቅኳት ማለት ነው። በቃ ይቅርታ ንግስቲ የቪዲዮ ላይ ተናገርኩት። ከዛ በኋላ ግን ነገሮችን ዝም ብዬ ማዳመጥ ስጀምር ያገሬ ልጆች አግብታለች ለምን አልወለደችም ይላሉ። ገዳም የምትመላለሰው እኮ ልጅ እንዲሰጣት ነው ይላሉ። ገብርኤል ምስክሬ ነው። እንግዲህ አሜሪካ ከገባች እቺ ልጅ 1 አመት ሆናት። ገዳምም የለም ምንም የለም። አሜሪካ ገዳም አይደል እንዴ ጋይስ? እሸቱ የሚያስገነባው ገዳም ያሉ ገና አይደለ? እንግዲህ ገዳምም አልተመላለሰች ምንም አልተመላለሰች። ቸሩ መድኃኒዓለም እንግዲህ ሰማት፣ ካረገዘች ሰማት ነው የምለው። እኔ ሰማሽ እንደው ጥላት ይፈር ንግስትዬ ጧይ ጓግቻለሁ። ሆድሽን አሳይኝ እንደው ገላጊኝ። እኔማ ሳስበው እርጉዝ ነው የምትመስለኝ። ጀርባዋ የኔን አይነት የሆነ ባህሪ ቢኖራት ቀር እኔ እንደው የሆነ ነገር ውስጤ ነግሮኛል። ስገምት ምን ትላላችሁ? አርቲስት ንግስት ሳታረግዝ አትቀርም። አይስዌርን የምሬ ነው። አቤት ካረገዘች ግን ጋይስ አቤት የማ በርችል ጨርስ ያወራላችኋለሁ። እንግዲህ ምን ልበል እንግዲህ ምን ላውራ እጅም ባፍ ያስቻነኝ የአማኑኤል ሥራ እንግዲህ ምን ልበል እንግዲህ ምን ላውራ እጅም ባፍ ያስቻነኝ የአማኑኤል የሁሉ ክብር የሁሉ ዝና ያላንተ ፈቃድ መቼ ሆነና ይሁን ይደረግ ጌታዬ ያልከው እኔስ ያለኝ ቃል አሜን ብቻ ነው። እንደው ካረገዘች የሚገርመኝ ምን እንደሆነ ታውቃለች? የፈጣሪ ስራ እንደው ግርም ነው የሚለው። ምን ለምን ገረመሽ ልጁ? ለምን ነው ተገረምሽ? ምን ነው ምናምን ብላችሁ ካላችሁኝ ገብርኤልን እኔ በጆሮዬ በዚህ ጆሮዬ ብዙ ነገር ሲሉ አሰምቻለሁ። መቤቴን ሲሉ አሰምቻለሁ። አትወልድም መሃን ናት። እኔ በግልጽ ነው የምናገረው ማርያምን እና ለሰው ልጅ መቼም እንዲህ ብላችሁ ታታውሩ ብለው ስላሉ ካረገዘች እኔ ነኝ የምደሰተው ስለሰማው ማለት ነው። አንድ ሰው እንዳይቀር ገብሻል ለቤቴ ሌላ አዲስ ምዕራፍ ይዝ ነው ሕይወቴ።